ጠዋት አላርምሽ ሲጮህ ስንቴ ነው የምታጠፊው? ከዛስ አይንሽን በደንብ ሳትገልጪ ስልክሽን ትይዣለሽ። ቲክቶክ፣ ቴሌግራም እያልሽ ሰዓቱ ይሄዳል። በመጨረሻም ረፈደብኝ ብለሽ እየተደናበርሽ ትነሻለሽ። ትራንስፖርት እንዳላጣ ወይም ክላስ እንዳይረፍድ ብለሽ በጭንቀት ብርድ ልብስሽን ወርውረሽ ቀንሽን ትጀምሪያለሽ። ሰላም፣ እንኳን ወደ አብቢ የዩቲዩብ ቻናል በሰላም መጣሽ። ዛሬ ቀንሽን በሙሉ የሚያበላሹብሽንና ማቆም ያሉብሽን 10 የጠዋት ልማዶችን እናያለን። ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የአብቢ ቤተሰብ እንድትሆኚ ጋብዝሻለሁ። አንደኛ፣ አላርምሽን እያጠፉ መተኛት። በተለይ ብርዱ ሲበረታ ብርድ ልብስ ውስጥ መሸጎጥ በጣም ደስ ይላል። አላርሙ ሲጮህ 5 ደቂቃ ብቻ ብለሽ መዝጋትሽ አይቀርም። ነገር ግን ያችን 5 ደቂቃ ስትተኚ አእምሮሽን አዲስ የእንቅልፍ ውደት ውስጥ ነው የምከችው። አእምሮሽ ገና አዲሱን እንቅልፍ ሳይጀምር በድጋሚ አላርሙ ሲጮህ ከእንቅልፍሽ የምትነቂው ሰውነትሽ ዝሎ አእምሮሽ ደንዝዞና ራስ ምታት እየተሰማሽ ነው። ከዛም አልፎ ሰዓት ስለሚሄድብሽ ታክሲ ተራ ያለውን ሰልፍ እያሰብሽ በከፍተኛ የልብ ምትና ጭንቀት ቀንሽን ትጀምሪያለሽ። ከዚህ ይልቅ ማታ ስትተኚ ስልክሽን አልጋሽ ላይ ሳይሆን ራቅ ካለ ጠረጴዛ ላይ አስቀምጩ። ጠዋት አላርሙን ለማጥፋት ግዴታ ብርድ ልብሱን ገልጠሽ ከአልጋሽ መውረድ ይኖርብሻል። ያን ጊዜ እንቅልፍሽ በቅጽበት ይሸሻል። ራስሽን ለማዘጋጀት በቂ ጊዜ ታገኛለሽ። ሁለተኛ፣ እንደነቃሽ ወዲያውኑ ስልክሽን አለማየት። አብዛኞቻችን አይናችንን በደንብ ሳንገልጽ እጃችን የሚሄደው ወደ ስልካችን ነው። ቲክቶክ ላይ ገብተን የሰዎችን ያማረ ህይወት ማየት፣ ቴሌግራም ላይ የገቡ መልእክቶችን ማንበብ ወይ ደግሞ ኢንስታግራም ላይ ስክሮል ማድረግ ትጀምሪያለሽ። ገና ካልጋሽ ሳትነሺ የሌላውን ሰው ኑሮ፣ ጭንቀትና ወሬ ወደ አእምሮሽ እያስገባሽ ነው። ይህ ደግሞ በራስ መተማመንሽን ከመቀነሱም በላይ የጠዋት ሰላምሽን ይነጥቅሻል። ጠዋትሽን ለራስሽ ብቻ ስጪ። ከዚህ ይልቅ ከእንቅልፍሽ እንደነቃሽ ቢያንስ ለመጀመሪያዎቹ 30 ደቂቃዎች ስልክሽን አትንኪ። አይንሽን ክፈቺ፣ በሰላም ተንፍሺ፣ ፈጣሪሽን አመስግኚ ወይም የራስሽ የጸጥታ ጊዜ ይኑርሽ። አእምሮሽ ቀኑን ለመጋፈጥ ራሱን በረጋ መንፈስ ያዘጋጃል። ሶስተኛ፣ የጠዋት ፀሐይ አለማግኘት። ጠዋት ስትነሺ መጋረጃው እንደተዘጋ በጨለማ ወይም በመብራት ብቻ ልብስሽን ለብሰሽ ታክሲ ውስጥ ገብተሽ ቀጥታ ወደ ቢሮ ወይም ትምህርት ቤት የምትሄጂ ከሆነ ትልቅ ስህተት እየሰራሽ ነው። ሰውነትሽ ተፈጥሯዊ የሆነ የንቃት ሰዓት አለው። ይህ ደግሞ የሚስተካከለው የጠዋት ብርሃን ሲያገኝ ነው። ፀሐይ ሳታገኝ ስትይ ቀኑን ሙሉ ድብርትና እንቅልፍ ይልሻል። ከዚህ ይልቅ ጠዋት ካልጋሽ ላይ እንደወረድሽ መጀመሪያ መጋረጃውን ወለል አድርገሽ ክፈችው። ያቺን ደስ የምትል የጠዋት ፀሐይና ንጹህ አየር ወደ ቤትሽ አስገቢ። መስኮት አጠገብ ቆመሽ አየሩን ስትስቢው ተፈጥሮ ራሷ ተነሽ አዲስ ቀን ጀምሯል ብላ እንደምታነቃሽ ይሰማሻል። አራተኛ፣ ውሃ ሳትጠጪ መውጣት። ማታ ተኝተሽ ስታድሪ ሰውነትሽ ለሰዓታት ያህል ምንም አይነት ፈሳሽ አላገኘም። በሌላ አነጋገር ሰውነትሽ ዲሃይድሬትድ ሆኖ ነው የሚያድረው። አንቺ ግን ጠዋት ተነስተሽ ምንም ሳትጠጪ ወይም የሆነ ደረቅ ዳቦ ቀምሰሽ ትውጫለሽ። ይህ ደግሞ ለድካም፣ ለራስ ምታትና የቆዳሽ ወዝ እንዲጠፋ ትልቅ ምክንያት ነው። ከዚህ ይልቅ ማታ ከመተኛትሽ በፊት 1 ብርጭቆ ውሃ አልጋሽ አጠገብ አስቀምጪ። ጠዋት እንደነቃሽ ፊትሽን እንኳን ሳትታጠቢ ያንን ውሃ ጠጪው። የጠዋት ውሃ ሆድ ዕቃሽን በደንብ ያጥዋል፣ የምግብ መፈጨት ሂደትሽንም ያፋጥናል፣ እንዲሁም የፊትሽን ቆዳ ብሩህና ቆንጆ እንዲሆን ይረዳሻል። አምስተኛውና እኛ ሴቶች በጣም የምንወደው በባዶ ሆድ ቡና መጠጣት ነው። የእኛን የኢትዮጵያንን የቡና ፍቅር እናውቀዋለን። ጠዋት የጀበና ቡና አፍልቶ ማጣጣም ደስ ይላል፣ አእምሮም ያነቃቃል። ነገር ግን በባዶ ሆድ ስትጠጪው ጨጓራሽን በጣም ይጎዳዋል። ከዚህ ይልቅ ቡናሽን ከመጠጣትሽ በፊት ትንሽ ቆሎ ወይም ቁርስሽን ብይ። ይህንን ስታደርጊ የቡናው ኃይል ቀኑን ሙሉ ይቆያል፣ ለጤናሽና ለምግብ መፈጨት ሂደት ተስማሚ ነው። ስድስተኛ፣ ጣፋጭ ነገሮችን ለቁርስ መብላት። ጠዋት ላይ ስለምንቸኩልና ሰዓት ስለማይኖረን ቀለል ያሉ ነገሮችን እንፈልጋለን። ቦምቦሊኖ፣ ዶናት ወይም ጣፋጭ ብስኩቶችን በሻይ በልተሽ ትወጫለሽ። እነዚህ ጣፋጭ ምግቦች ስትበያቸው ወዲያውኑ ትልቅ ጉልበት ይሰጡሻል። ነገር ግን ልክ 4 ሰዓት አካባቢ ሲሆን ያ የሰጡሽ ጉልበት ድንገት ብትን ብሎ ይጠፋና ከባድ ድካም ይሰማሻል። ከዚህ ይልቅ ፕሮቲን ያላቸው ነገሮች እንደ እንቁላል ወይም አተርክክና ፉል የመሳሰሉትን ብይ። እስከ ምሳ ሰዓት ድረስ በደንብ ሳይረብሽ ያቆዩሻል። 7ኛ፣ የጠዋት እንቅስቃሴ አለማድረግ።
እንቅስቃሴ ስልሽ የግድ ጂም ቤት ሄደሽ ብረት ማንሳት አያስፈልግሽም። ዝም ብሎ በድብርት ከቤት መውጣት ግን ሰውነትሽን ያደክመዋል። ከዚህ ይልቅ ክፍልሽ ውስጥ ሆነሽ ለ10 ደቂቃ ቀለል ያለ እንቅስቃሴ አድርጊ፣ ወይም ወደ ታክሲ ተራ ስትሄጂ ንቁ ሆነሽ በፍጥነት ተራመጂ። ደምሽ ሲዘዋወር ቀኑን በሙሉ ንቁ ትሆኛለሽ። 8ኛ ቴሌቪዥን ማየት። ጠዋት እየለበሽ ወይም ቁርስ እየበላሽ ቴሌቪዥን መክፈት ትልቁ ትኩረት ሰራቂ ነገር ነው። በተለይ ጠዋት ጠዋት የሚተላለፉ ዜናዎች ብዙውን ጊዜ አሳዛኝ ወይም አስጨናቂ ሊሆኑ ይችላሉ። ወይም ደግሞ የጀመርሽው ተከታታይ ፊልም ከፍተሽ ሰዓት ይሄድብሻል። ይህ አእምሮሽን በጠዋቱ በሀሳብ ይሞላዋል፣ እንድትዘገይም ያደርግሻል። ከዚህ ይልቅ ቴሌቪዥኑን አጥፊው፣ የጠዋቱን ጸጥታ አጣጥሚ፣ ወይም ራስሽን የሚያነቃቁና የሚያበረታቱ ፖድካስቶችን፣ የድምፅ መጽሐፍትን ወይም ደስ የሚሉ መዝሙሮችንና ሙዚቃዎችን አዳምጪ። አእምሮሽ ላይ አዎንታዊ ነገሮችን ብቻ ሙይበት። 9ኛ በጣም ትኩስ ሻወር መውሰድ። በተለይ ክረምት ላይ ወይም የጠዋት ብርድ ሲኖር ሰውነትን የሚያቃጥል ትኩስ ሻወር ውስጥ መግባት በጣም ደስ ይላል። ያ ትኩስ ውሃ ጡንቻዎችሽን በጣም ዘና ስለሚያደርጋቸው መልሶ እንቅልፍ እንዲመጣብሽና እንድትዚ ነው የሚያደርግሽ። ከሻወር ስትወጪ መነቃቃት ሳይሆን ድካም ነው የሚሰማሽ። ከዚህ ይልቅ ሰውነትሽን በማያቃጥል ለብ ባለ ውሃ ታጠቢ። ልትጨርሺ ስትይ ደግሞ በመጨረሻዎቹ 30 ሰኮንዶች ትንሽ ቀዝቀዝ ያለ ውሃ ሰውነትሽ ላይ አፍስሺ። ይህ ቆዳሽን ያጠነክረዋል፣ አእምሮሽንም ያነቀዋል። 10ኛውና የመጨረሻው የጠዋት ልማድ ደግሞ አልጋሽን አለማንጠፍ ነው። ብዙዎቻችን ጠዋት እንደነቃን አልጋችንን ሳናነጥፍ መውጣት ትንሽ ነገር ነው ብለን እናስባለን። ማታ መጥቼ የምተኛበት ነው አይደል ብለሽ ራስሽን ታሳምኚ ይሆናል። ነገር ግን አልጋሽን አለማንጠፍ በስነ ልቦናሽ ላይ ትልቅ ተጽዕኖ አለው። ጠዋት ላይ አልጋሽን ማንጠፍ ቀንሽን በትንሽ ስኬት እንድትጀምሪ ይረዳሻል። ያ ትንሽ ተግባር መፈጸምሽ ብቻ ዛሬን በአግባቡ ጀምሬያለሁ የሚል ስሜት ይሰጥሻል። በሌላ በኩል ደግሞ አልጋው የተዘበራረቀ ሆኖ መቆየቱ በውስጥሽ የውጥረት ወይም የትርምስ ስሜት እንዲፈጠር ያደርጋል። ማታ ቤት ስትመለሽም ቢሆን የተዘበራረቀ አልጋ ማየት የደከመውን አእምሮሽን የበለጠ እንዲረበሽ ሊያደርገው ይችላል። ስለዚህ ነገ ጠዋት አልጋሽን ለማንጠፍ 2 ደቂቃ ብቻ ስጩ። ይህ ድርጊት ቀንሽን በስርዓት እንድትጀምሪና ቀኑን ሙሉ የተረጋጋ ስሜት እንዲኖርሽ ትልቅ አስተዋጽኦ ያደርጋል። ይህንን ሁሉ ስነግርሽ ራስሽን እንድትወቅሺ ሳይሆን የተሻለችና ጠንካራ ሴት እንድትሆኚ ስለሚገባሽ ነው። እኛ ኢትዮጵያውያን ሴቶች በውስጣችን ትልቅ ጥንካሬ አለን። ስራ፣ ትምህርት፣ ቤተሰብ እያልን ብዙ ኃላፊነቶችን እንወጣለን። ነገር ግን ይህ ሁሉ ለማድረግ መጀመሪያ ራሳችንን መንከባከብ አለብን። ጠዋትሽን ውብ አድርገሽ ስትጀምሪ ቀኑን ሙሉ የምታገኘው ኃይልና ሰላም ወደር የለውም። ዛሬውኑ ይህንን ቪዲዮ ልክ እንዳንቺ ራሷን እንድታሻሽል ለምትፈልግ፣ ውብ ህይወት እንዲኖራት ለምትመኝላት ለአንዲት እህትሽ ወይም ጓደኛሽ ሼር አድርጊላት። የትኛውን ልማድ ከዛሬ ጀምሮ እንደምታስተካኪ ኮሜንት ላይ ጻፊልኝ። በሚቀጥለው ቪዲዮ ደግሞ እንዴት በራስ መተማመን መጨመር እንችላለን በሚለው ርዕስ ላይ ተመልሼ እመጣለሁ። እስከዛው ራስሽን ውደጂ፣ ጠንከር በይ፣ ዘወትር አብቢ።